ተሰርተሽ የደራ ልጅ በይተኩለሽ የመሬ ልጅ በባምባርሽ ተውበሻለን አምሮብሻለን ተውበሻለን የምሮት እኔ ሲመናሽ እኔ ልጣላችሁ አጥቶችልሽ አጥቶችኝ ገብርኤልን አጥቶችኝ ቆጭ ባይላችሁ እኔ ልጣ ምን ማለት ነው ጉድ ነው ሰላም ጤና ይስጥልኝ ውድና የተከበራችሁ የማዓዚ የመሪዋ ቤተሰቦች እንዴት ናችሁ የኔ ምርጦች የኔ ምርጦች እንግዲህ እንዳያችሁት ነው ወይኔ ዘንድሮ ለማንኛውም እኔ ልንገራችሁ ውዶችዬ ከዛሬ ቪዲዮ ግን ምን ተማራችሁ ሶሲ ቤት ቪዲዮ ተለቋል ያላያችሁ ሄዳችሁ እዩ በደንብ የምትጨነቁ የምታስቡ እንደው በቃ ምን ሊሆኑ ነው ብሩኬም እንዲታሰርብን ነው ሃይሚ እንደዚህ ልትሆን ነው እንተና የዳኒም ደጋፊዎች አላችሁ የሶሲም ደጋፊዎች አላችሁ በቃ አሁን አይናችን ሊበራ ይገባል ልንጨነቅ አይገባም ጀስት ፈታ ብላችሁ ተከታተሏቸው እላለሁ እኔ ብዙ ጊዜ በነገራችን ላይ ምክንያቱም ማቀው ነገር ስላለ ያው ሚስጥር ግን ተወጥቶ አይነገርም እንጂ እኔ አንድ ባንድ የሚሰሩትን ስራ ቃለው ግን ሚስጥር አይወራም ይስሩ ሂደጉ ይመንደጉ እና ግን ለምትጨነቁ እህቶቼ በተለይ ትናንትና ዳኒ ክስ ምናምን ብሎ በሄደበት ጊዜ ያለቀሳችሁ እውነት ይሄ ነገር ድራማ ነው ደግሜ ደጋግሜ ልንገራችሁ ድራማ ነው በቃ ይሄ ዛሬ መረዳት ትችላላችሁ እንግዲህ ሃይሚ ማን ጋር ናት ከዳኒ ጋር ናት ከዳኒ ጋር ቁጭ ብላ ሶሲ ደግሞ ወደ ዳኒ ቤት እየሄደች እያለ እነሱ እንግዲህ ካሜራ እሷ ናት ይዛ የገባችው እነሱ ጋር የለም ነበር ስትገባ ቀወጠችው ሶሲ እኔ ማስረጃ ቪዲዮ እንኳን ሲዤ ያላመናችሁኝ እናንተ ቪዲዮ ሳይኖር ከካሜራ ጀርባ ምን እየሰራችሁ ነው ብላ እንግዲህ እቃውን ሁሉ ስትሰባብር ነበረ ማለት ነው በእርግጥ ሃይሚዬን እንተማመናለን እኛ ሃይሚ ጨዋ እንደሆነች እናውቃለን ነገር ግን ያለው ነገር ግን ያስገርማል በአሁን ሰዓት ከብሩኬ ጎን ሆነን አንገታችንን ገትረን ብናወራ ብንከራከር ራሱ ምንም እንደማትሉን እርግጠኛ ነኝ እንግዲህ እንደው ወደ እውነታው ስንመጣ እንግዲህ ካሜራ ሳይኖር ምናምን ወንድና ሴት አንድ ቤት ውስጥ ተቀምጠው ወዘተ ብንል ከባድ ነው ነገሩ ማለት ነው ግን እንደዛ አንልም እኛ ምን ፈልገው ሃይሚዬና ቡራዬ ሁሌም በፍቅር እንዲኖሩልን ይቅርታ ተባብለው እንዲቀጥሉልና አንዳንድ ልጆች ደግሞ አላችሁ ሃይሚዬን አሁን አንቺ ባለጌ አንቺ እንትን ምናምን እያላችሁ ኮሜንት ላይ በጣም የምትሳደቡ ልጆች አላችሁና ነቅ ይበሉ እናንተ ደግሞ እንዴ እውነት እየመሰላችሁ ነው ግን የምትሳደቡት እናንተ ኧረ ተው እውነት ኃጢአት እኮ ነው እነሱ ለሰሩት ኃጢአት እኛ እየተሸከምንላቸው እኮ ነው ያለ ነው እኔ የሚምሉት ነገር ነው ጨጓራዬ ላጥጨስ የሚያደርግ አሁን እቺ ሶሲ ጌታን ገብርኤል ምን ይበልሽ እኔ ምን እንደምልሽ ራሱ ግራ ይገባል ለምንድን ነው የምትምሉት ባትምሉስ ኧረ ተው መሀል ለሚማለው ለእውነት ነገር ነው ኧረ በፈጠራችሁ እንደሆነ በምን አርቂ አስመሳዮች ናችሁ ግን እውነት ለመናገር አትማሉ እንዴ ምንድነው ይሄን ያክል ቆይ እና እንግዲህ እንዳያችሁት ነው ዛሬ ሉጣ አለች ሶሲ ሃይሚ ሉጣ ስትል ሃይሚ አንቺ ሰጥቶኝ የምትወጪ ሶሲ ነው መውጣት ያለባት ሂጂዛ ጎረምሳሽ ጋር በጎረምሳሽ አስደበደብሽኝ ምናምን እንግዲህ አስቡት ሶሲን ጎረምሳሽ ጋር ሂጂ ማነው ጎረምሳው የሶሲ ብሩኬ ማለት ነው ኢየሱስ ማን ነው እሱ እንግዲህ ሃይሚን ይዞ ሊቀመጥ አላማው ሃይሚን ይዞ ሊቀመጥ ነው ሶሲን ግን ወደ ጎረምሳሽ ሂጂ አለ የሚሰራው ስራ እኮ ግን ያናድዳል በእውነት እንደው ሲሆን ድራማ ቢሆንም ግን የሚሰራው ስራ ያናድዳል ጨጓራ ይልጣል ቤተሰብ ግን እንዳትላጡ ለእውነት ተላጡ እንጂ ለውሸት እንዳትላጡ የኔ ማሮች የኔ ውዶች ማለት ነው እንዴ ምን በወጣችሁ እኛ ስንት ነገር እኮ አለብን ስንት የሚያስጨንቅ ነገር አለብን ስንት የሚያንገበግብ ነገር አለብን ስለዚህ እኔ ግን ደጋግሜ የምለው እኔ ከተቀየማችሁኝም ተቀየሙኝ የእውነት ነው የምላችሁ ከተቀየማችሁኝም ተቀየሙኝ እንጂ ሃይሚና ብሩኬ ማለት ነው ለተመልካች ክብር ቢኖራቸው ጥሩ ነው ብዬ ነው ማስበው በዚህ ሰዓት ሰሬስ ማለት ነው የላቸውም ክብር ለምን ካላችሁኝ እኔ ትናንትና ማለት ነው እኔ ለነሱ አይደለም ዳኒ ሄዶ ዛንተን ሲል ምንም አልመሰለኝም ምክንያቱም ድራማ እንደሆነ ስለገባኝ ግን በጣም ምስኪን ልጆች አሉ
የእውነት መስሏቸው ሲያለቅሱ የነበሩ ቀጥታ ሁሉ ስልክ እየደወሉ አልነሳ እያላቸው ከሌ ጋር ልደውል እየተባባሉ ማለት ነው የእነሱ ጓደኞች ጋር እንዴት እንደተጨናነቁ እኔ ነኝ የማውቀው። ልክ እንደዚህ እየተጨነቁላችሁ ለእናንተ እያሰቡላችሁ፣ እናንተ ግን ይሄንን ነገር ቢያንስ አቁማችሁ ወይ በሌላ አይዲያ ለምንድን ነው የማትመጡት? ይሄ ለተመልካች ክብር አለመስጠት፣ የራስን ጥቅም ብቻ መሄድ፣ በቃ የራሳችሁን ጥቅም ብቻ ነው የምታዩት። እና እኔ ክብር ከተባለ የእውነት ነው የምላችሁ ተመልካች ካላየ እኮ ማለት ነው እነሱም አያገኙም አይደል እንዴ? ስለዚህ ተመልካች ሲያይላቸው ነው የሚያገኙት። ተመልካችን ደግሞ እንደዚህ ማስለቀስ እንዲያዝሩ ማድረግ እውነት እየመሰላቸው ከባድ ነው። ህሊናችሁም ሊወቅሳችሁ ይገባል። የሚነቁ ነቅተዋል። በቃ ኦልሬዲ ድራማ ነው ብለው እየተከታተሏችሁ ነው። ግን ምንም የማያውቁት ግን እየተጨናነቁ እያለቀሱ ነው ያሉት። በተለይ ትናንትና በቃ ክስ ምናምን ሲባል በቃ ብሩኬ እስር ቤት ሊገባ ነው፣ በቃ ብሩኬ እንደዚህ ምንም አይሉት ነገር አለ እንዴ? እና ለኦዲየንስ ትንሽ ብታስቡ ጥሩ ነው ብዬ ነው የማስበው። እንደኔ ማለት ይሄን ሀሳብ ነው። በነገራችን ላይ ቤተሰብ የእናንተን ሀሳብ አላውቅም። ምናልባት እንደዚህ ስል ቅር የሚላችሁ ልጆች ልትኖሩ ትችላላችሁ። ስራ ነው፣ አዎ ስራ ነው። እኔም እንዲሰሩ ደግፋቸዋለሁ። እኔ ስለገባኝ ብዙም እንትን አይደለም፣ ግን ለሚጨነቁት ማለት ነው። በዛ ላይ ደግሞ መሀል ላይ ያቆሙልን። ለምንድን ነው የሚምሉት? አይማሉ እንዴ? ካልተማለ ሰው አይታመንም እንዴ? እኔ ግን የምምለው ለእውነት ነው። ለውሸት ለፕራንክ ምናምን እንዴ? ፈጣራችሁን ፍሩ እንጂ ፈጣሪን እንፍራ። አንዳንድ ጊዜ በጣም ነው የሚደበረው። እና በደንብ ነው የዛሬው አሁን በደንብ ያስታውቃል። በቃ በደንብ ፕራንክ እንደሆነ መረዳት ትችላላችሁ። በቃ ተረዱና እናንተም ደግሞ የምታለቅሱ ልጆች ለቅሷችሁን ተዉ ማለት ነው። ወይ እናንተ ለቅሷችሁን ተዉ፣ ወይ እነሱ ድራማቸውን ያሳውቁን፣ ይፋ አድርገው አትጨነቁ። በቃ እኛ የምንሰራው ድራማ ነው ብለው ይናገሩ። እና ለማንኛውም የሶሲ ጩኸት ግን ሶሲ ማስመሰል አትችልም። በነገራችን ላይ ዝም ብላ እኮ የምትስቀው፣ ተናዳም ትስቃለች። ያው ንዴቱ ውሸት እንደሆነ ያስታውቃል። መሳቅ መገልፈጥ ነው። እንደውም ዳኒና ሀይሚ በጣም ስሬስ ሆኖ ነው ሳቃቸው ራሱ እኮ አይመጣም። ይችላሉ፣ በጣም ጎበዝ ናቸው፣ ይችላሉ። አሁን ነገ ደግሞ ብሩኬ ዘረፍ ብሎ ይመጣል። አስቡት፣ ብሩኬ ነገ ይመጣል። ምክንያቱም ከካሜራ ጀርባ ነው ሀይሚ የተያዘችው፣ የተደረሰበት ከካሜራ ጀርባ ነው። ምንድነው የሚለው? እኔ ካሜራ ደቅኜ ያልታመንኩ እሷ ከካሜራ ጀርባ ከሱ ጋር ቁጭ ብላ ተያዘች ባዶ ቤት ይላል። ይሄ ነው በቃ። ክሱም አለ ወይ ፍርድ ቤት ይቀርባል። ብቻ ብዙ ነገር ነው ያለው። ብሩኬ ፍርድ ቤት ሲቀርብ ምንድነው የሚደረገው? አሁን ብሩኬ ደግሞ ምን ይላል? የሀይሚና ዳኔ ከካሜራ ጀርባ እንደተያዙ ይናገራል ማለት። ይሄ ነገር ይቀጥላል ማለት ነው። ድራማው ስለሚቀጥል እናንተ አትጨነቁ። እኔ እንዴት አድርጌ ላስረዳችሁ እህቶቼ? የእውነት ነው የምላችሁ። እኔ በጣም ነው የምታሳዝኑኝ፣ በጣም እና በቃ ጀስት ፈታ ብላችሁ እንትን በሉ፣ ተከታተሉ። እኔ የማወራው ልጅ አለ ኢትዮጵያ ማለት ነው። በደንብ ስለነሱ የሚያውቅ አብሯቸው የሚሰራ ምናምን ማለት ነው። ከሌ ነው ማለት ብዙም አያስፈልግም። ለአንድ ባንድ ይደርሰኛል። ግን በቃ ስራ ስለሆነ ይሄን ካልሰሩ ማግኘት ስለማይችሉ ግን እኛ ደግሞ ልንረዳ ይገባል። ድራማን ድራማ ነው፣ እውነትን እውነት ነው ብለን እናያዝ ማለት ነው። ብሩኬ ደግሞ እንግዲህ ምን እንደሚል አስቡት። ምን ብሎ እንደሚመጣ ማለት ነው። አሁን እስከ ዛሬ በማን ነው በእንትና ላይ በብሩኬ ላይ የፈረዳችሁ ልጆች እንዴት መኝታ ቤት ይገኛል፣ እንዴት አልጋ ላይ ያላችሁ ሰዎች መቼም መጥፎ ነገር ብናስብ ማለት ነው ያንን ነገር ያሰባችሁትን ነገር ቦታ አይወስነውም። አልጋ ቤትም ሆነ ሶፋም ሆነ ምንም ሆነ ቦታ አይወስነውም። እና ያንን እስኪ አስቡት። እኔ አሁን ሀይሚዬን አምናታለሁ። ምንም ነገር እንደማታደርግ ከዳኒ ጋር ማለት ነው አምናታለሁ 100%። ባለፈው ልክ ብሩኬን እንዳመንኩት ከሶሲ ጋር ቪዲዮ እንደሰራ ሀይሚ ደግሞ ከካሜራ ጀርባ ለሰራችው ነገር አሁን ብሩኬ መጥቶ እንዴት ከካሜራ ጀርባ ከሱ ጋር ትቀመጫለሽ ታያሽ ምናምን ቢል ነው በፍጹም ሀይሚ ብትገኝም እዛ ቦታ ላይ ምንም ነገር አታደርግም ብዬ ማንጅራቴን ገትሬ ነው እከራከርላታለሁ። እና እንደዛ ነው ቤተሰብ፣ ገባችሁ አይደለ? እና እንደው
በጣም ሊያናድድ የሚገባው እልህ ውስጥ ሊከት የሚገባው እንደውም የዛሬው ቪዲዮ ነው። ለብሩኬ ይሄ ቪዲዮ ትልቅ እንትን ነው ከእሱ ጋር ስታነጻጽሩት ማለት ነው። ከእሱ ጋር ካነጻጸራችሁት እሱ ይቅርታ ጠይቆ ሶሲንም እንደፈራች ይቅርታ እንደጠየቀች ያንን ቪዲዮ ሊሰሩ ሲሉ ምናምን ወዘተ ያው አለ ማስረጃው ማለት ነው። እና ይሄ ደግሞ ማስረጃ የለውም እና እንደውም አሪፍ እንትን ይሆነዋል ለብሩኬ ማለት ነው። እና እንደዛ ነው። ለማንኛውም ዳኒ ግን ፕላስተሯን ለምን አትቀይራትም? ፕላስተሯን ብትቀይራት ጥሩ ነው። ብዙም ማለት ያው ቁስል እንዳለው ምናምን አያስታውቅም ማለት ነው። የህዝብ እየነቃብህ ስለሆነ ፕላስተሩን ተለቅ ያለ ፕላስተር ጨርቅ ምናምን አልኮን ቀባብተህ አድርግበት። እሺ ጭራሽ እኮ ሼር ሲያደርግ ራሱ ዳኒ ተብዬው ከህይወታችን ውጪ ከማን ከብሩኬ ከሃይሜና ከሱ ህይወት ማለት ነው። እኔ ጉዞ ምንም አላማረኝም። ይሄ ልጅ ማለት ነው በጣም ተንኮለኛ ልጅ ነው። ተንኮለኛ አይገልጸውም። ለማንኛውም ብሩኬ እንግዲህ እንዳትናደድ፣ ሳትናደድ እንግዲህ መጋፈጥ ያለብህን ነገር መጋፈጥ አለብህ። ወንድ ልጅ ያው እንግዲህ በተግባር ነው ማሳየት ያለበት፣ በወሬ ሳይሆን ወይንም ደግሞ አግዙኝ ድረሱልኝ ሳይል በተግባር ነው ማሳየት ያለበት እና ቡራዬ የሚጠበቅብህን ነገር እንግዲህ ማድረግ አለብህ። አሁን ጥሩ መረጃዎች እየመጡልህ ነው ለአንተ ራሱ አንተን የሚያግዙ መረጃዎች። መጀመሪያ መረጃ አለክ፣ አሁንም ደግሞ ሌላ መረጃ መጥቶልሃል። አይ ለእኛ እንኳን ህመም ነው ለተመልካች። አይ ዘንድሮ እንደው አንዱ ተስተካከለ ስንል አንዱ እንትን የሚለውስ ነገር ቤተሰብ ምን ይሻላል? ወይ ጉድ ብቻ ይሆን ውድ ቤተሰቦች የኔ ምርጦች ማለት ነው። ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። በጣም ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ባይ ባይ። ተሰርተሽ የደራ ልጅ